ማለት ነው ትንሽ ጠፋ ብለን ነበር ያለም ጠፋ ነው ሰሞኑን በጣም ያው በባለፈው በሰራሁት ቪዲዮ አይተውት ነበር አንቺ በዛ ሰዓት አልነበርሽም ያ የት ነበርኩ ትምህርት ነበር በሰዓቱ የት ነበርኩ ነው ከቤት ውጪ ብዬሽ እኔ የሰራሁት ቪዲዮ ኦኬ ዛኔ ቅዳሜ ቀን ነው እሑድ ቀን ነበር የሰራሁት እሑድ ቀን ሰራሁት እሑድ ቀን ፖስትኩት የዛኔ ዊኬንድ ዕለት ነበር እና አላውቅም ነበር ቪዲዮ እንደምሰራ ያ የማይሆን ነገር ተፈጥሮ ያው እኔም በግድ ነው ወጥቼ እንትን ያልኩት ግን ይሄ ነገር ያው ባንቺ እናት ነው ይሄ ነገር በአብዛኛው እየደረሰብን ያለው ያ ደግሞ በጣም ነገሮቹን ያከብደዋል እኔም እስከዛሬ ታግሻለሁ አንቺም የታገሽ ነበር እስካሁን ድረስ መቆሚያ የለውም እና የመጨረሻ በቃ ይበቃል ብዬ ነበር ያን ቪዲዮ የሰራሁት ስቲል ግን ማቆሚያ የለውም አሁንም ገባሽ ሌላም ነገር ነው እየተወራ ያለው ሰምተሽዋል ሁለታችንም አይተነዋል የመጨረሻ ነው የሚከብደው ያው በጣም ላይምሮ የሚሰቀጥጥ ነገር ነው እየተወራ ያለው ማለቴ እኔ ራሱ ላይክ ለማሰብ ራሱ ደስ የማይል ነገር ገባ አሁን እንዴት እንደማወራው ራሱ እኔ እንትን እያለኝ ነው ገባሽ አንዳንዴ ነገሮች ምን ያህል ፈተና እየደረሰብን እንደሆነ መገመት አያቅትም እዚህ ጋር ሁለት ልጆች አሉን ወደፊት ሲያድጉ ምንድን ነው የሚያዩት እና አሁን ይሄን ዛሬ ቪዲዮ ልንሰራ የፈለግነው አንዳንዴ ዝም ብሎ ውሸት ሲወራ እውነት ይመስላል ሰው ጆሮ ላይ ይገባል ያዳምጡታል ከዛ የሚቀበለው ይቀበለዋል የማይቀበለው አይቀበለውም ግማሽ ፐርሰንት ያምናል ግማሽ ፐርሰንት አያምንም እና ውሸት ሲወራ ሳይሆን ላይ ሰው ዝም ሲል አሁን ለምሳሌ ነገሮችን አንድን ሰው ችላ ብላችሁት ንቃችሁት ዝም ስትሉ በቃ ዝም አለች ያ ማለት እውነት ነው የሚባል የሆነ የድንቁርና አስተሳሰብ አለን በእኛ ህብረተሰብ ማለት ነው አንድ ሰው ዝም አለ ማለት እውነት ነው ሳይሆን በቃ ነገሩ አይመጥነኝም ያ ሰው የተናገረው ነገር አይመጥነኝም የተናገረው ነገር ከኔ ህይወት ጋር ያገናኘው እኔን አይገልጸኝም ጉዳይም አይደለም ምክንያቱም እኔ የምሮለው ላይፍ ሌላ ነው ያ የሚያወራው ደግሞ ላይፍ አይነት ደግሞ ወይ ደግሞ ፋንታዚ ገጣጣው የሚያወራው ደግሞ ሌላ ነው ሰውም ደግሞ የሚረዳው በሌላ ነው ሰው የራሱ ጉዳይ ብለን ንቀምተው ነገር አለ ገባ ኢቭን እንኳን ላይክ ከጥፍር ቆሻሻ እንኳን ማትቆጥረው ነገሮች አሉ አንዳንዴ ንቃቸው የምታዋቸው ማለት ነው ገባ እንደዚህ አይነት ሰዎች አሉ ግን በጣም በሚያሳዝን ሁኔታ ደግሞ ማህበረሰቡ ደግሞ አለ ዝም ስላልክ ብቻ በቃ ይሄ ነገር እውነት ነው ማለት ነው በቃ ዝም አለ ማለት ነው ወይ ዝም አለች ማለት ነው የሚባል ነገር ማለት ነው እና ዝምታ በአጠቃላይ እኔ ድሮ የምለው ነገር ነው ውሸት በጣም ብዙ ታሪክ ነው ያለው ውሸት በጣም ብዙ ታሪክ ነው የሚወራበት እውነት አንድና አንድ ቁርጥና ቀጥ ያለሽ ነገር ናት ከዛ በላይ ምንም አትወጣም በቃ እውነት ስለሆነች ማለት ነው ምንም ወደዚህም አትሄዱም ወደዚህ ነው የምትሄዱት ያ እውነት ነው ሰው ያ ማለት የሰው ልጅ ዝም አለ ማለት ወይ እንደ ድክመት ወይ ነገሮችን ሌላ ሰው ያወራው ነገር እንደ እውነት አርግታችሁ የምታስቡ ሰዎች ቢያንስ ለራሳችሁ ራሱ ግንዛቤ ውስጥ አርግታችሁ ምን ከምን ጋር ቢያያዝ ነው እንደዚህ ነገር ሊፈጠር የሚችለው ብላችሁ ከግምት ውስጥ ብታስገቡ ጥሩ ነው ብዬ አስባለሁ ለራሳችሁ ብለን ብታወሩት ነገር ብትጠረቀቁ ብዬ አስባለሁ ቢካዝ ያለንበት ሀገራችን ላይ ሁላችንም የምንቻቻለው በዘመድና በጓደኝነት በዝምድና በቤተሰብ የከሌ ስለሚባባል ነው እንጂ ማናችንም በመናረው ነገር ላይ በህግ የምንጠይቅ ሰዎች ነን አለቀ አንድን ሰው ተነስታችሁ ስሙን ጠቅሳችሁ እስከጠራችሁ ድረስ ስሙን ጠቅሳችሁ እስከተሳደባችሁ ድረስ እዚህ ሀገር በአማርኛ ማወራችሁ በቻይንኛ ማወራችሁ በወላይተኛ ማወራችሁ በአንድ በፕሮፌሽናል ሰርቲፊኬት ባለው ሰው ተተርጉሞ እስከተከሰሳችሁ ድረስ ተጠያቂ ወይ ደግሞ ተቀጭም ትሆናላችሁ ማለት ነው ሰው at the end of the day ማንኛችንም የምናገረውን ነገር በስነ ስርዓት ብንናገር አሪፍ ነው አይ በዚህ መልኩ ነው የሚሆን ነገር ከሆነ ደግሞ አንድ ሰው የራሱ የሆነ ገደብ አለው ያ ገደብ ደግሞ ሊሚቱ ሊያልፍ ይችላል እኔ ራሴ ገደብ ነበረኝ ፋኒም የራሱ ገደብ ነበረው ሶ ያንተ ገደብ አልፎ የምትሄድበት እርምጃ በዚህ ነው ሜድም ፈልገው ካል የራስ መብት ነው ገባ እኔም ምንም አንተን ምጫለ ነገር የለም ቻለውን ቢሄ ደግሞ ምንም አይነት ነገር የለም ቢካዝ ይሄ ያንተ ውሳኔ ነው ገባ የኔም ውሳኔ ነው የኔም ደግሞ ውሳኔ ደግሞ ሆኖ ደግሞ ከዚህ በፊት ያደረኳቸው ነገሮች አሉ ገባ ፐብሊክሊም ፕራይቬትሊም ማለት ነው ነገሮችን ለማስተካከል ፐብሊክሊ ወጥቼ ተናግሬያለሁ
ፕራይቬትም ደግሞ ከሷ ጋር ባለው ነገር ለማግባባት ብዙ ነገር አድርጌያለሁ። ሰው ያልተስማማ ነገር ወይ ደግሞ እሱ እንዳለው የማይሰራ ነገር ከሆነ አይሰራም ማለት ስለማይሰራ ተመልሰን እንለያያለን። አዴንዶ ስለደይ ግን የሰው ልጅ የሆነ ሰዓት ላይ ማቆም መቻል አለበት። እዚህ ጋር ግን በዛው እንድትቀጥይበት አብዛኛው ሰው ደግሞ ምንድነው የሚለው ድራማ ነው፣ ለብር ብላችሁ ነው፣ የውሸት ነው የምትጣሉት። ይህንን ነገርም በዛው ብትናገሪ ለተመልካቹም ግልጽ ለማድረግ እኔም ጨምሬ እናገራለሁ። ለምን አብዛኞቹ ወደ እንደዚህ አይነት ነገር እየወሰዱት ስለሆነ ነው። በቃ ኦልሬዲ እኛ እስከዛሬ መልሰን አናውቅማ። እውነት ድራማ ቢሆን እውነት ለብር ቢሆን ዩቱባችሁ ቀዝቅዞ ነው ምናምን ያለውን ነገር ግልጽ ለማድረግ የሚያህል እንደዚህ አይነት ሰጣ ገባ ውስጥ የምንገባው ይህን ያህል ሜንታሊቲያችንን ይህን ያህል ማንነታችንን ዩቱብ ላይ ወደ ሚዲያ ላይ ሸጠን የሰራንበት ቪዲዮ የለም እስከዛሬ እኔ እስከማውቀው ድረስ። እንደዚህ አይነት ማንነት ቢኖረንም የመሰዳደብ ማንነት ቢኖረን ከሰው ጋር የመመላለስ ሰጣ ገባ ውስጥ የመግባት ምናምን ላይቭ ላይ ገብተን አናውቅም በህይወታችን። እንደዚህ ከሰው ጋር በቃ መነታረክ አይነት ባህሪ ቢኖረን ኖሮ ያስኬዳል። እውነትም ብር ልንሰራ ነው በቃ የሆነ በቃ ታርጌታችን ብር ለመስራት ነው፣ ኦዲየንሱን ማጭበርበር ማወናበድ ምናምን እንደዚህ አይነት ሜንታሊቲ ስለሌለን ይህንንም እነሱ እንዲረዱት በእኛ በኩል ያለውን ነገር ሶሻል ሚዲያ ላይ እስከመጣን ድረስ ሰው ስማችንን ሲያጠፋ ተመልካቹም ተጨምሮ ሲያምንበት እኛ ደግሞ አይ እንደዚህ አይደለም በእኛ በኩል ያለውን ነገር እናገራለን። ገባሽ? እዚህ ጋር ሲሪየስ የሆነ ጉዳይ ነው። ግን የምልህ ነገር ነው እያንዳንዱን ደግሞ ልታሳምን አትችልም። የሰው ልጅ ዞሮ አንዴ የሰራህም ሁለቴ የሰራህም እኔ እኮ ከዚህ በፊትም ሰርቻለሁ ቪዲዮ በጽሁፍም ብዙ የተናገርኳቸው የገለጽኳቸው ሀሳቦች ነበሩ። ግን ተደጋገሙ እነዚህ ነገሮች። at the end of the day ምን አለ መሰለህ የሰው ልጅ አንዴ ማስረዳው ሁለቴ ማስረዳው ስሬ ማስረዳው መቀበል የሚፈልገው ነው የሚቀበለው፣ ማመን የሚፈልገው ነው የሚያምነው፣ መስማት የሚፈልገው ነው የሚሰማው። most of the people ደግሞ ቶክሲክ የሆኑ ሰዎች ናቸው አብዛኛዎቹ ማለት ነው። እኔ ማንንም የምፈራው የለም በዚህ ምድር ላይ። ማንንም ሰው መናገር ካለብኝ መናገር እችላለሁ። መናገር ደግሞ የምችለው በአግባቡ ሁኔታ ነው። ገባ አይደለ እንጂ እኔም በማህበረሰቡ ዘንድ በደንብ ነው የምሰደበው። ግን ተሰደብኩ ብዬ ደግሞ ከማንም ጋር ሰጣ ገባ ውስጥ አልገባም። መለስ ምን ይላል? እንደፈለግ ተወራጭ መላጤን እስካልነካ ድረስ ይላል። እኔ በዛ ስትራቴጂ ነው የምኖረው። ማንም ሰው ተነስቶ ኢንተርኔት ላይ መሳደብ ይችላል። እኔንም ላይ ገባ አንቺ የባብ ልጅ አንቺ ዲቃላ ምናምን አውጥተህ ጣላት ምናምን እኔንም ማለት ይችላሉ እያሉም ነው። አይ ግን አይ ዶንት ኬር ለምን እንደሆነ ታውቃለህ? አትብሉ ማለት አትችልም። ልክ እንደዛው በህግ መጠየቅ የምትፈልገውን ሰው በህግ መጠየቅ ትችላለህ። ያንተ መብት ነው። ግን ኦዲየንስ በማክበር እኛ ጋር ያለው ነገር መናገር ነው። በቃ አንዴ ትናገሪያለሽ ከዛ በኋላ ግን ፊዚካሊ ታች ካልተደረኩ ድረስ የማንም ስድብ እኔ ላይ ምንም ለውጥ አያመጣም። የማንም አድናቆትም እኔ ላይ ምንም ለውጥ አያመጣም። ገባ? ሶ at the end of the day ምን ልልህ ፈልጌ ነው የሰው ልጅ አንዴም ነገርከው ሁለቴም ዛሬም ተናገረን ለወደፊትም ምናልባት ሶስተኛም ልንናገር እንችላለን። ማመን የሚፈልገውና መቀበል የሚፈልገው ነው የሚቀበለው። ጤነኛው ደግሞ ጭንቅላት ደግሞ አብዛኞቹ ደግሞ ያላቸው እንደዚህ ቶክሲክ ውስጥ ድራማ ውስጥ መግባት የሚፈልጉ ሰዎች ደግሞ ጤነኛ ጭንቅላት የላቸውም። at the end of the day ገባ? በቃ የሚፈልጉት ግማሾቹ የራሳቸውን ቢዝነስ ነው የሚያደርጉበት፣ ግማሾቹ ደግሞ የአንተን መለየት ወይ ደግሞ የኛን መለየት ይፈልጋሉ እና እኛም ደግሞ ግማሾቹ ደግሞ አንተም የነሱ ያዘጋጁልህ አይነት ኢማጂኔሽን ያላት ሴት እንድታገባ ይፈልጋሉ። አይ ዶንት ኖ ብዙ የሚፈልጉ ፍላጎቶች አሏቸው እዚህ ኮሜንት ላይ ማለት ነው። ግን at the end of the day እኔ ሳምራዊት ሙሉጌታ ነጋና ፋኑኤል ገመቹ በይኑ ኑሮን የምንኖረው ገባ አይደለም። ማንም የማንም ሀሳብ እኛ ጋር መጥቶ የሚወስንልን ነገር የለም። እሱም የራሱን ሀሳብ መወሰን የሚፈልግ ከሆነ የራሱን ሀሳብ ይወስናል። እኔም የራሴን ሀሳብ መወሰን የሚፈልግ ከሆነ የራሴን ሀሳብ ወስናለሁ። I'm 26 እሱም ራሱን የቻለ ሰው ነው አይደለ? አንተ 28 ዓመት ነው። ሰው ብቻ ምንድነው መጨረሻው እሱም የራሱ መወሰን የሚፈልገው ነገር ካለ ይወስናል። እናንተ ስላላችሁ ስላላላችሁ ኮሜንት ላይ መታችሁ ስለጻፋችሁ የምትመኙትን ስለወራችሁ እኛ ህይወት ላይ ምንም እንግዲህ ምንም ማለት ነው ላይክ at the end of the day አናቃችሁም። ላይክ እኔ ፕራይቬትሊ ስለማላቀው ሰው ማንኛውንም አድቫይስ ወስጄ አብሶ ባድ አድቫይስ መጥፎ አድቫይስ ወስጄ በህይወቴ ላይ ምንም አይነት ውሳኔ አልወስንም። ሶሪ ፐርሰናሊ እናንተ ገና አይታችሁ የማያውቅ አይቻችሁም ማላቅ ሰው መታችሁ እንደዚህ አርጋት እንደዚህ ወርወራት ምንም ካያቆንም እኮ እና ኦፍ ኮርስ ያውቁናል። ግን አንተ ድምድዴ ላይክ የራሳችሁን ባድ ኢነርጂ የራሳችሁ ጋር ያዙት። እኛ ጋር ወረወራችሁት አልወረወራችሁት እኛ ቤት ውስጥ አይገባም። በእኔ በኩል እኔ ቤት ውስጥ አይገባም። ሰው የራሳችሁን ባድ ኢነርጂ ራሳችሁ ያዙት። የምትፈልጉት የምትመኙትን ደግሞ ፈጣሪ ከፈቀደው